ዓለማችን አታርፍም፣ አትተኛም። በየሴኮንዱ በሚሊዮኖች የሚቆጠሩ መኪኖች በየአውራ ጎዳናው ላይ ይፈሳሉ። በሺዎች የሚቆጠሩም አውሮፕላኖች ሰማዩን ይቀስፉታል። ግዙፍ የጭነት መርከቦች ውቅያኖሶችን ያቋርጣሉ። ፋብሪካዎች ሌት ከቀን ይሠራሉ። የዚህ ሁሉ ግርግር፣ የዚህ ሁሉ እንቅስቃሴ፣ የዘመናዊው ስልጣኔያችን የልብ ትርታ አንድ ነገር ነው። እርሱም ነዳጅ ነው፣ ጥቁር ወርቅ። ግን ቆም ብላችሁ አስባችሁ ታውቃላችሁ? ይህ ጥቁር ወርቅ ድንገት ከምድረ ገጽ ቢጠፋስ? የነዳጅ ጉድጓዶች በሙሉ ቢደርቁስ? የሰው ልጅ ከዚህች ቅጽበት ጀምሮ አንዲት ጠብታ ነዳጅ ማግኘት ባይችልስ? ዓለማችን ምን ትመስል ይሆን? እንኳን ወደ አዲስቷ ዓለም በደህና መጣችሁ። ዛሬ ነዳጅ በሌለባት ዓለም ውስጥ የሰው ልጅ ሕይወት ምን ሊመስል እንደሚችል አብረን እናያለን። የምትሰሙት ነገር ከምትገምቱት በላይ አስደንጋጭ ነው። ነዳጅ በሌለበት ማግስት የመጀመሪያው ትልቁ ድንጋጤ የሚሆነው የዓለም መቆም ነው። ግሎባላይዜሽን ወይም ዓለምን እንደ አንድ መንደር የማገናኘቱ ዘመን ድንገት ያበቃል። አሜሪካ ወይም አውሮፓ ያለንን ዘመድ ለመጠየቅ የ12 ሰዓት የአውሮፕላን በረራ ታሪክ ይሆናል። አውሮፕላኖች ሰማይ ላይ አይታዩም። በምትኩ ሰማዩ በወፎች ይሞላል። የትራንስፖርት ሥርዓታችን ወደ 18ኛው ክፍለ ዘመን ይመለሳል። መኪኖቻችን ከቤቶች እንደ ቆሙ ዝገት ይበላቸዋል። ምክንያቱም የሚያንቀሳቅሳቸው ቤንዚን የለም። የሰው ልጅ የዕለት ተዕለት እንቅስቃሴው በእግሩ፣ በብስክሌት ወይም በእንስሳት ጉልበት ላይ ብቻ የተወሰነም ይሆናል። ከተሞች አሁን ካሉበት ግዝፈትና ስፋት ይልቅ ሰዎች በእግር ተጉዘው ሊደርሱባቸው ወደሚችሉ ትናንሽ መንደሮች ይከፋፈላሉ። የኤሌክትሪክ ባቡሮች ቢኖሩም የዓለምን ግዙፍ የንግድ እንቅስቃሴ ሊሸከሙት አይችሉም። ከቻይና የሚመጡ ሸቀጦች በወራት አልፎም በዓመታት በነፋስ ኃይል በሚሰሩ መርከቦች መጠበቅ ግድ ይለናል። ዓለም ዳግም እጅግ በጣም ሰፊና ሩቅ ትሆናለች። ብዙዎቻችን ነዳጅ ስንል ወደ አእምሯችን የሚመጣው ለመኪናና ለአውሮፕላን የምንጠቀመው ፈሳሽ ብቻ ነው። ግን እውነታው ከዚህም የበለጠ ነው። አሁን ይህንን ቪዲዮ እያያችሁበት ያለው ስልክ ወይም ኮምፒውተር፣ የለበሳችሁት ልብስ፣ የምትጠጡበት የውሃ ጠርሙስ፣ በሆስፒታል ውስጥ ሕይወት የሚያድኑ የሕክምና መገልገያዎች፣ እነዚህ ሁሉ የተሠሩት ከምንድን ነው ካላችሁ ከፕላስቲክ። ፕላስቲክ ደግሞ የሚሠራው ከነዳጅ ተዋጽኦ ነው። ነዳጅ ከሌለ ፕላስቲክ የለም። ይህ ማለት ዘመናዊው የቴክኖሎጂ ቁሳቁስ በሙሉ አደጋ ላይ ይወድቃል ማለት ነው። አዲሱ ትውልድ በፕላስቲክ ምትክ ብርጭቆን፣ እንጨትንና ብረትን እንዲሁም ቆዳን በስፋት መጠቀም ይጀምራል። እያንዳንዱ ቁሳቁስ ውድ ስለሚሆን ሰዎች ዕቃዎችን እየጠገኑ ለረጅም ጊዜ መጠቀምን ይማራሉ። የልብሳችን አይነት ሳይቀር ይቀየራል። ከፖሊስተርና ናይለን ይልቅ ሁሉም ሰው ንጹሕ ጥጥና ሱፍ መልበስ ይገደዳል። አሁን ወደ አስፈሪው እውነታ እንምጣ። የዓለማችን ሕዝብ ቁጥር 8 ቢሊዮን አልፏል። ይህንን ሁሉ ሕዝብ በየቀኑ መመገብ የተቻለው እንዴት ነው ብላችሁ አስባችሁ ታውቃላችሁ? ሚስጥሩ ያለው ዘመናዊው ግብርና ላይ ነው። ዘመናዊ ግብርና ደግሞ ሙሉ በሙሉ ጥገኛ የሆነው በነዳጅ ላይ ነው። ማሳዎችን የሚያርሱት ግዙፍ ትራክተሮች የሚሰሩት በነዳጅ ነው። የምርት መጠኑን በ3 እጥፍ ያሳደጉት ዘመናዊ ማዳበሪያዎችና ጸረ ተባይ ኬሚካሎች በቀጥታ የሚመረቱት ከነዳጅ ነው። ነዳጅ በሌለበት ዓለም እነዚህ ሁሉ ነገሮች አይኖሩም። ግብርና ወደ ጥንታዊ የበሬና የሰው ጉልበት ይመለሳል። ውጤቱስ? የምድር የምግብ ማምረት አቅም በከፍተኛ ሁኔታ ይወድቃል። 8 ቢሊዮን ሕዝብ በባህላዊ እርሻ መመገብ ፈጽሞም የማይታሰብ ነው። ይህ ማለት የሰው ልጅ በታሪኩ አይቶት የማያውቀው የረሃብና የምግብ እጥረት ይከሰታል። ከተሞች ለኑሮ ምቹ ስለማይሆኑ በሚሊዮን የሚቆጠሩ ሰዎች ምግብ ፍለጋ ወደ ገጠር ይሰደዳሉ። የሰው ልጅ ሕዝብ ቁጥር ከተፈጥሮ ሚዛን ጋር እስኪስተካከል ድረስ እጅግ በጣም ፈታኝ የሆኑ የሽግግር ዓመታት ማሳለፋችን አይቀርም። በመጨረሻም ሁሉም ነገር መጥፎ አይሆንም። ነዳጅ አልባው ዓለም ይዘው የምትመጣው አንድ ትልቅ በረከት አላት። ምድር ትፈወሳለች። በየቀኑ ወደ አየር የምንለቀው በሚሊዮን ቶን የሚቆጠር መርዛማ የካርቦን ጭስ ይቆማል። የአየር ብክለት የሚባል ነገርም ታሪክ ይሆናል። በከተሞች ላይ የሚታየው ጥቁር ጭስ ተገፎ ሰማዩ ንጹሕ ሰማያዊ ቀለም ይላበሳል። ማታ ማታ ከዋክብት
ከምንጊዜውም በላይ ደምቀው ይታያሉ። የአየር ንብረት ለውጥ አደጋ ይቀለበሳል። የሰው ልጅ በግድም ቢሆን ከተፈጥሮ ጋር ተስማምቶ መኖርን ይማራል። የፈጠራ አቅማችንን በሙሉ አሟጠን የፀሐይ ብርሃንን፣ የንፋስ ኃይልንና የውሃ ሞገድን በመጠቀም አዲስና ንጹሕ ቴክኖሎጂዎችን እንፈጥራለን። ማኅበረሰቡም የበለጠ የተቀራረበ፣ ሰብአዊነት የተሞላበትና ካለንበት እንስራ የሚል የጋራ መንፈስ ያለው ይሆናል። ነዳጅ የዘመናችን ትልቁ ጸጋም ትልቁም እርግማን ነው። እሱ በሌለበት ዓለም አኗኗራችን ከስር መሠረቱ ይናጋል። ግን ደግሞ የሰው ልጅ ከተፈጥሮ ጋር ዳግም ታርቆ አዲስ ሕይወት የመጀመር ዕድልም ያገኛል። ምናልባት ነዳጅ ድንገት ባይጠፋም እኛ ግን ከወዲሁ የተፈጥሮ ሚዛንን የሚጠብቁ ኃይል አማራጮችን መፈለግ ካልጀመርን የነገው ዓለማችን ዕጣ ፈንታ አደጋ ላይ መሆኑ አይቀርም። ውድ የቻናላችን ተከታታዮች ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው በአዲስና አጓጊ ርዕስ እስክንገናኝ ቸርን ሰንብት።